ሲኮት ይህን የተንጣለለ መንደር በምስል ስናይ የመኖሪያ መንደር ወይም ትልቅ የአንድ ሀገር ቤተ መንግስት ሊመስለን ይችላል። በተለይ ረጅም አጥሩንና የህንፃው ግዝፈት ሲታይ የሀገር መሪ የሚኖርበት ጥብቅ ስፍራ ይመስላል። ነገር ግን የሁላችንም ግምት ትክክል እንዳልሆነ ብንነግራችሁስ? ይህ ግዙፍ ህንፃ ባይገርማችሁ እስር ቤት ነው። ያውም ሀገርን ለማፍረስ ከጫፍ የደረሱ በቡድን የተደራጁ ገዳይ፣ ደፋሪ፣ ሐሺሽ ነጋዴና የክፉ መንፈስ አምላኪ ወንበዴዎች የታሰሩበት እስር ቤት። ለማመን ይከብዳል አይደል? በውስጥ ደግሞ 40,000 እስረኞች እንደሚገኙ ስንሰማ አግራሞታችንን ከፍ ያደርገዋል። እንደምትመለከቱት ከወገብ በታች ከሚለብሱት የውስጥ ሱሪ ውጪ ምንም ሳይለብሱ ራቆታቸውን በቀዝቃዛ የሲሚንቶ ወለል ተደርድረው ተቀምጠው ይታያሉ። ገሚሶቹ ደግሞ በተደራራቢ የብረት ፍርግርግ ላይ እንደ ዕቃ ተደራርበው እንመለከታለን። ከዚህ የዓለማችን ቁጥር 1 ግዙፍ እስር ቤት ግድግዳ በስተኋላ በአንዲት ሀገር በሽብርና በወንጀል ላይ የተከፈተ የጦርነት ሂደትን ያሳያል።